ከፍለው አስወጧቸው እንዳይሉ ዘበኞቹ እዛው ቆመዋል። እንዴት ነው የተከፈለ ዘበኛ? ኦኬ እስረኛን ለማስመለጥ የተከፈለ ዘበኛ እንዴት እዛው ቆሞ ይጠብቃል? ኦኬ እነሱ ያገኙት ዘበኞቹ እየጠበቁ ናቸው። ዘበኞቹ እዛው የእስር ቤቱ በር ላይ እየጠበቁ ነው ያሉት። ኦኬ ወይም ደግሞ እስር ቤቱን ሰብረው ወጡ እንዳይሉ እስር ቤቱ ምንም የሆነው ነገር የለም። ምንም የሆነው ነገር የለም። እስቲ እንመልከተው ሐዋርያት ሥራ ምዕራፍ 5 ላይ ተመልሰን እንሂድ። ምንድነው የሚለው? ኦኬ ሐዋርያት ሥራ ምዕራፍ 5 ከቁጥር 21 ጀምሮ አንብበው። ምን ሆኖ ነው ያለው? ቁጥር 22 እና 23 ነን አንብበው። ሎሌዎቹ መተው በወይኒ አላገኟቸው። ኦኬ በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ግን ሊቀ ካህናቱ ከእርሱ ጋር የነበሩት መተው ሸንጎውን የእስራኤል ልጆች ሽማግሌዎችን ሁሉ በአንድነት ጠሩ፣ ያመጧቸውም ዘንድ ወደ ወይኒ ላኩ። ሎሌዎቹ መተው ከወይኒ አላገኟቸውም። ኦኬ ወይኒ ማለት እስር ቤት ማለት ነው። አላገኟቸውም። ተመልሰውም ወይኒ በጣም በጥንቃቄ ተዘግቶ ጠባቂዎቹም በደጁ ፊት ቆመው አገኘን፣ በከፈትን ጊዜ በውስጡ አንድ እንኳን አላገኝም አሏቸው። ጠባቂዎቹን አገኘን። ኦኬ በሩም በጥንቃቄ ተዘግቶ ነበረ። ኦኬ አንድ ሰው ከእስር ቤት ሲያመልጥ በሩ ይሰበራል አይደለ? ወይ በሩ ይሰበራል ወይ መስኮት ይሰበራል። ምንም የሆነው ነገር የለም። ኦኬ ምንም ዲስተርባንስ ወይም የተረበሸ ነገር የለም በእስር ቤት ላይ። እስረኞቹ ጠባቂዎቹም እየጠበቁ ነው በእነሱ ቤት። ግን ሐዋርያቱ በእስር ቤት ውስጥ የሉ። ይሄ ተአምር ነው። ኦኬ በሰው ዘንድ የሚቻል አይደለም። ይሄ ተአምር ነው። ኦኬ ግን እስር ቤቱ ምንም የተረበሸ የለም። ስለዚህ ምን ብለው ይዋሹ? አሁን 116ቱም እርስ በርሳቸው ግራ ተጋብተው ምን ብለው እንደሚናገሩ አጡ። አንዳንዶቹ አይ እነዚህ ሰዎች ጠንቋይ ሳይሆኑ አይቀሩም ይላሉ። አንዳንዶቹ ኧረ አይደለም ለጠባቂዎቹ ብር ከፍለው ነው ይላሉ። ብር ከፍለው ነው የሚለው ሐሳብ ደግሞ እንደቀደሞ እንዲዋሹ አልቻሉም። ምክንያቱም ዘበኞቹ እዛው እስር ቤት ቁጭ ብለዋል። የተከፈለው ዘበኛ እዛው አይቀመጥም፣ ብሩን ይዞ ያመልጣል። አለቀ። ግን ዘበኞቹ እዛው ቆመዋል በሩ ላይ እየጠበቁ። ምንም የሚያውቁት ነገር የለም ዘበኞቹ። ኦኬ አንዳንዶቹ ደግሞ ተነስተው እነዚህ ሰዎች ከእግዚአብሔር ሳይሆኑ አይቀሩም ማለት ጀመሩ። ኦኬ አንዳንዶቹ ደግሞ አይደለም አምልጠዋል ከእስራኤል ውጪ ሆነው እየሰበኩ ነው ብለው እርስ በርሳቸው ግራ ተጋቡ። ልበ አምላክ ዳዊት ምንድነው ያለው? ኦኬ መዝሙር 2 ኦኬ መዝሙር ዳዊት 2 ምን ተብሎ ነው የተጻፈው? ቁጥር 4 ላይ በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል በአሕዛብ ላይ። ተመልከቱ ኃያላን ነን የሚሉ ታላላቅ ነን የሚሉ ከኛ በላይ ፈላጭ ቆራጭ የለም የሚሉ አሁን ግራ ተጋብተው እርስ በርሳቸው መስማማት አቃታቸው። ግን ይሄ የማን ስራ ነው? የእግዚአብሔር ስራ ነው። እግዚአብሔር ነው ሐዋርያቱን ከእስር ቤት ያስወጣው መልአኩን ልኮ። ግን ተአምሩ ግራ ጋብቷቸዋል። ኦኬ እርስ በርሳቸው ሊስማሙ አልቻሉ። እሺ ምን ሆነ ከዚህ በኋላ? እነዚህን 4 ነጥብ ያዙልኝ። ቁጥር 25 ላይ ኦኬ ቁጥር 24 ላይ እንዲህ ይላል የመቅደስ አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለነርሱ አመነቱ። አያችሁ ስለነርሱ አመነቱ እርስ በርሳቸው። ይሄ ነገር ምን ይሆን? ቀደም የዘረዘርኩላችሁን 4 ግብፃውያን በኮሜንታሪያቸው ላይ እነዚህን 4 ነጥቦች ይዘረዝራሉ። አንዳንዶቹ አስማተኛ ናቸው ይላሉ ብለው አመነቱ። አንዳንዶቹ ዘበኞች ከፍለው ነው የወጡት ብለው አመነቱ። አንዳንዶች ከኢየሩሳሌም ውጪ ወጥተው ይሰብካሉ ብለው አመነቱ። አንዳንዶች እነዚህ የእግዚአብሔር ሰዎች ናቸውን ብለው አመነቱ። ጥያቄ መጠየቅ ጀመሩ። ለዛ ነው መጽሐፍ ቅዱሳችን ሚላል ቁጥር 24 መጨረሻ ላይ በሰሙም ጊዜ እንጃ ምን ይሆን እያሉ ስለነርሱ አመነቱ። ግራ ተጋቡ። ካህናቱ ግራ ተጋቡ፣ ሰዱቃውያኑ ግራ ተጋቡ፣ ፈሪሳውያኑ ግራ ተጋቡ። ኦኬ የካህናት አለቆች ግራ ተጋቡ፣ የመቅደስ ጠባቂዎች አዛዦች ግራ ተጋቡ። ኦኬ ግራ በተጋቡበት ሰዓት ላይ አሁን ምን እንደሚሆን ተመልከቱ። እዛው ቁጥር 25 ላይ አንድ ሰውም መጥቶ እነሆ በወይኒ ያኖራችኋቸው ሰዎች እየቆሙ ህዝቡንም እያስተማሩ በመቅደስ ናቸው ብሎ አወራላቸው ይላል። ኦኬ ኤፌሶን ቴንክ ዩ ፖስት የምታደርጉልኝ እግዚአብሔር አምላክ ይስጣችሁ።
ስለዚህ አንድ ሰው መጥቶ እነሆ በወይኒ ያኖራችኋቸው ሰዎች እየቆሙ ህዝቡን እያስተማሩ በመቅደስ ናቸው ብለው አወሩላቸው። በመቅደስ ናቸው ማለት ቅድም አይተናል። ለምን በመቅደስ ቆሞ አስተማሩ? አንደኛ የአባታቸው ቤት እንደሆነ ለመናገር፣ ሁለተኛ ለአይሁዳውያን ሁለተኛ ድል እየሰጠ ነው እግዚአብሔር። ኦኬ የምህረቱን ብዛት ተመልከቱ። ኦኬ ምን ያህል ሩህሩ አምላክ እንደሆነ አሁንም ይቅርታ እንዲያደርጉ እንዲመለሱ ኦኬ እንዲድኑ ምን ያህል ሐዋርያቱን እየላከ እንደሚጠራቸው ተመልከቱ። ይሄ የእግዚአብሔርን ምህረት ነው የምታዩት። ሰዱቃውያንን ይጠራል፣ ተመለሱ፣ አሁንም እናንተ ታምሩን አሳያቸው፣ ወደ ወይኒ ጣሏቸው። ሐዋርያት ወጥተው ደግሞ ይሰብኳቸዋል፣ ተመለሱ እያሉ ይሰብኳቸዋል። ስለዚህ የቤተክርስቲያን አባቶች ምን ይላሉ? አሁንም ይጠራቸዋል ወደ ንስሐ። ኦኬ እኛኮ እንደዚህ ብዙ ጊዜ ተጠርተናል። አሁን አንዳንዶቻችን አናስተውልም እንጂ እግዚአብሔር ብዙ ጊዜ ጠርቶናል። በተለያዩ መምህራን ደጋግሞ ይናገረናል። እንደ አይሁዳውያን እኛ አንሰማም። ሐዋርያቱን እኛ ወደ ወይኒ ጥለናል። ኦኬ የእግዚአብሔርን ቃል እኛ ወደ ወይኒ ጥለናል። እግዚአብሔር ግን ዛሬም ይናገራል። ትህትና ንስሐ ግቢ ብሎ ይናገራል። እኛ አንፈልግም እያለን ደስ የእግዚአብሔርን ቃል አልሰማም እያለን ኦኬ እግዚአብሔር ግን ጊዜ ይሰጠናል። ተመለሱ ይላል፣ ተመለሱ ንስሐ ግቡ ይላል። አይሁዳውያን፣ ሰዱቃውያን፣ ፈሪሳውያን፣ የካህናት አለቆች ይሄ ነው የሆነባቸው። እነሱ አላስተዋሉትም፣ አጋንንት አይነ ልቦናቸውን ሸፍኗልና እነሱ አላስተዋሉትም። እንዴ አንድ ነገር ልጠይቃችሁ ሐዋርያት ኦኬ ወይኒ ወረወሯቸው፣ ወይኒ ጣሏቸው። ኦኬ ከወይኒ ወጥተው እንዴት እዛው የጠላት ቀጠና ውስጥ ቆሞ ይሰብካሉ? ስለምን ምክንያት ይመስላችኋል? ሚስጥር ስላለው ነው። ኦኬ ትርጓሜ አለው። ይሄ እዛው እሳት ቦታ ሆነው የሚያስተምሩት አይሁዳውያን የጣሏቸውን ጠላቶቻቸውን ወደ ንስሐ እየጠሩ ነው። ተመለሱ እያሉ ነው። ከእግዚአብሔር ጋር ታረቁ እያሉ ነው። በሚያሳዝነው ሁኔታ እኛም ሆነ ሰዱቃውያን ይሄንን ቃል መስማት አንፈልግም። እኛም ሆነ ሰዱቃውያን ዛሬም እግዚአብሔር ቃል ይናገረናል። ክርስቲያኖች አስተውሉ። ዛሬም እግዚአብሔር ቃል ይናገረናል። ተመለሱ ይለናል። እኛ አንሰማም ስንል ንስሐ ግቡ ሲባል የቴሌቪዥን መስኮታችንን ስንዘጋ፣ መጽሐፍ ቅዱሳችንን ዘግተን ራስጌ ላይ ስናስቀምጥ፣ ከጨለማው አበጋዞች ጋር ስንጨፍር እግዚአብሔር ዛሬም በራችን ላይ ቆሞ ያንኳኳል። ተመለሱ 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 ይላል። ስለዚህ ሚስጥሩ ምንድነው? አንድም የአባታቸው ቤት እንደሆነ ለመግለጽ፣ አንድም ደግሞ ሰዱቃውያን፣ ጻፍት፣ ፈሪሳውያን ኦኬ አይሁዳውያን፣ የካህናት አለቆች፣ ሎሌዎች፣ ጠባቂዎች ሁሉም ወደ እግዚአብሔር መንግስት እንዲመጡ የሚወድ አምላክ ስለሆነ በንስሐ ደግሞ ደጋግሞ ይጠራቸዋል ይላሉ ሊቃውንቱ። ይሄን ጻፉና እንቀጥላለን። ስትጨርሱ አሳውቁኝ። አንድ የመጽሐፍ ቅዱስ ክፍል ነግራችኋለሁ። ከዚሁ ጋር አያይዛችሁ እንድትይዙት ስለምፈልግ ነው። ዮሐንስ ራዕይ ምዕራፍ 3 ቁጥር 20 አንድ ሰው ፖስት አድርግልኝ። ዮሐንስ ራዕይ ምዕራፍ 3 ቁጥር 20 ዮሐንስ ራዕይ ምዕራፍ 3 ቁጥር 20 ዮሐንስ ራዕይ ምዕራፍ 3 ቁጥር 20 ዮሐንስ ራዕይ ምዕራፍ 3 ኖ ጥቅሱን ጻፉ። የዮሐንስ ራዕይ ምዕራፍ 3 ቁጥር 20 እንዲህ ይላል። ኦኬ ዮሐንስ ራዕይ ምዕራፍ 3 ቁጥር 20 እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል ይላል። ኦኬ በደጅ ምን ብዬ አንኳኳለሁ? እነሆ በደጅ ቆሜ አንኳኳለሁ። ይሄንን ነው ሐዋርያት እያደረጉ ያሉት። እግዚአብሔር ያዘዛቸው ይሄንን ነው። isn't this beautiful? በጣም እኮ ውብ የሆነ ነገር ነው። ተመልከቱት። በቤተክርስቲያን አባቶች መነጽር ሆናችሁ ተመልከቱት። አሁንም ኦኬ ያሉበት እነሱ ጸሎት የሚያደርጉበት የሚያዘወትሩበት ቦታ ነው ሐዋርያት የሄዱት። ሐዋርያት አሁንም እነሱ አልገባቸውም እንጂ ሰዱቃውያን፣ ፈሪሳውያን አልገባቸውም እንጂ የፍቅር ጥሪ ያቀርቡላቸው ነው። በደጅ ቆሜ አንኳኳለሁ አለ። በደጃቸው ኦኬ
ቆመው እነሱ ባሉበት አቅራቢያ ቆመው አሁንም የንስሐን ስብከት ይሰብኳቸዋል። ኦኬ ነው በደጅ ቆሜ አንኳኳለሁ ማንንም ድምጼን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ ከእርሱም ጋር ራት እበላለሁ እርሱም ከእኔ ጋር ይበላል። ጌታ መጥቶ የልባችንን ደጅ እንደሚያንኳኳ ኦኬ ልባችንን እንደሚያንኳኳ ሐዋርያት ሄደው እንግዲህ ተመልከቱ ጠላቶቻቸው ናቸው ወደ ወይኔ ጣሏቸው ናቸው ቢያገኟቸው ይገሏቸዋል። ኦኬ ብዙ ዝተውባቸዋል ግን ሐዋርያት የነሱን መዛት አይደለም የተመለከቱት የሐዋርያትን ፍቅር ተመልከቱ። የሐዋርያት ያስጨነቃቸው የነርሱ መዳን ነው የሰዱቃውያን መዳን የፈሪሳውያን መዳን የአይሁዳውያን መዳን ነው ሐዋርያት ያስጨነቃቸው። ስለዚህ እዛው ቤተ መቅደስ ውስጥ ይሰብካሉ እዛው ቤተ መቅደስ ውስጥ ኦኬ እዛው መቅደስ ውስጥ አሁን ምን እንደሚሉ ተመልከቱ። መቼም ሰዱቃውያን ይሄንን ሲያዩ ምን እንደሚሉ ተመልከቱ። ኦኬ እንቀጥል ቁጥር 26 ላይ በመቅደስ ናቸው ብሎ አወራላቸው ይላል። ቁጥር 26 ላይ በዛን ጊዜ አዛዡ ከሎሌዎቹ ጋር ሄዶ አመጣቸው በኃይል ግን አይደለም ህዝቡ እንዳይወግራቸው ይፈሩ ነበርና ይላል። ተመልከቱ አሁን ምን ብለናል ኦኬ በዛ በ116 የሽማግሌዎች ህብረት ውስጥ የተለያየ ሐሳብ እንዳለ ቅድም ተናግረናል አይደለ ቅድም አንስተን ያየ ነው። አሁን ምን ሆነ ቁጥር 25 እና 26 ላይ ኦኬ ሰዱቃውያን እንግዲህ አስተውሉ ሰዱቃውያን ጻፍት ፈሪሳውያን የካህናት አለቆች በጣም በትልቅ ብዥታ ውስጥ ሆነው ነው ያሉት በጥርጣሬ ውስጥ ሆነው ነው ያሉት ደንግጠዋል እንዴት ሊከስር ቤት ሊወጡ ቻሉ የሚለው አስደንግጧቸዋል የራሳቸው ሐሳብ የተለያየ ሐሳብ ይዘዋል ኦኬ የራሳቸው ቲዮሪ ይዘዋል የራሳቸው ሐሳብ ይዘዋል ይህ እንዲህ በሆነበት ሰዓት ላይ ቁጥር 26 ላይ ማንን ይልካሉ የመቅደስ አዛዥ ማለት ቤዚክሊ ሴኩሪቲ ኦኬ የመቅደሱ ጠባቂ ዘበኛ ማለት ነው በእኛ ሀገር ቋንቋ ዘበኛውን ነው የላኩት ሄዶ እንዲያመጣቸው ኦኬ ምን ደግመን እንየው በዚያን ጊዜ አዛዡ ከሎሌዎቹ ጋር ሄዶ አመጣቸው ይላል ኦኬ የመቅደስ አዛዥ ማለትም የመቅደስ ጠባቂ የመቅደስ ሴኩሪቲ በእኛ ሀገር ቋንቋ ኦኬ በእንደዛ አይነት አድርጋችሁ አስቡት እሱ ከሎሌዎቹ ጋር አብሮት ከሚሰሩት ሰዎች ጋር ሄዶ ሐዋርያቱን አመጣቸው። አሁን እዚህ ጋር በጣም ደስ የሚል ነገር ይናገራሉ የቤተክርስቲያን አባቶች ምን ይላሉ መሰላችሁ ሐዋርያቱን ሲያመጧቸው ይላሉ ተመልከቱ ሉቃስ ይጽፍልናል የጻፈው ቅዱስ ሉቃስ የጻፈው ምክንያት ስላለው ነው ይሄን ክፍል የጻፈው ስሙ ኦኬ በዚያን ጊዜ አዛዡ ከሎሌዎቹ ጋር ሄዶ አመጣቸው በኃይል ግን አይደለም ህዝቡ እንዳይወግሯቸው ይፈሩ ነበርና ተመልከቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በአንድምታ ትርጓሜ ላይ እንግዲህ ከ8000 በላይ ሰዎች ነበሩ ይላሉ ኦኬ ሐዋርያት በብዙ በእስራኤላውያን ዘንድ በአይሁዳውያን ዘንድ ታምራትን ያደረጉ ስለሆነ የታመመን ሰው እየፈወሱ ስለሆነ በዛን ሰዓት ላይ በብዙዎች ዘንድ በተለይ በሰዎች ዘንድ ክርስቲያኖች የተወደዱ ሆነዋል ሞገስን አግኝተዋል ኦኬ መፈራትን አግኝተዋል ኦኬ ይሄንን ነገር ህዝቡ ተቀብሏል ህዝቡ ያቃል ክርስቲያኖቹ ታምራት ሲደረግ ቃሉን ይሰሙ ነበር በክርስቲያኖች ደግሞ በህዝቦች ፊት በእስራኤል አውራጃ የመፈራትን እግዚአብሔር አምላክ መንፈስ ቅዱስ ከነርሱ ጋር ስለነበረ መፈራትን ሰጥቷቸው ነበር መከበርን ማለት ነው የተከበሩ ነበሩ። አሁን ሂድና ሐዋርያትን ይዘው እንዲመጡ አዘዟቸው። የመቅደስ አዛዥና ሎሌዎቹ ሄደው ሐዋርያትን አንደኛ ሄደው በጉልበት አላመጧቸው ኦኬ ወይም ደግሞ በኃይለ ቃል እየተናገሩ አላመጧቸው ለምን ቢሉ ቅድም እንዳልኳችሁ ህዝቡ ሐዋርያትን ያከብር ነበር ኦኬ ስለዚህ ሎሌው የመቅደስ አዛዡ ሄደው ሊሰርቧቸው ወይም በኃይል ሊያመጧቸው አይደለም ኦኬ በይሄንን ሐሳብ ልናውቅ ያስፈልጋል በኃይል አይደለም ያመጧቸው የሄዱት ሲቀጥል አንደኛ ይሄን ያዙልኝ ሁለተኛ ደግሞ የምትይዙልኝ ምንድነው ሐዋርያቱ ራሱ በፍቅር ነው የመጡት ይላሉ ሊቃውንቱ ለምን ሐዋርያቱ ራሱ መተው ሲይዟቸው አትያዙን አላሉ ኦኬ ሎሌዎች መተው ሲወስዷቸው ለምን ተወስዱናላችሁ አላሉ ወደ ሰዱቃውያን ኦኬ ወደዛ ሸንጎ ሲወስዷቸው በፈቃደኝነት ነው የመጡት ይላሉ የቤተክርስቲያን አባቶች ለምን ቢሉ ስብከት ለመስበክ
ተመልከቱ ይሄንን አጋጣሚ ተጠቅመው ወንጌልን ለሰዱቃውያን ለፈሪሳውያን ኦኬ ለአይሁድ ሽማግሌዎች ለመስበክ እንደ ድል ተጠቀሙበት ይላሉ እየሰማችሁ ነው እንደ ድል ተጠቀሙበት ስለዚህ አልተጣሉም ህዝቡም እንዲነሳ ብጥብጥም እንዲነሳ አልፈቀዱም ሐዋርያት መተው ሎሌዎቹ ሲይዟቸው በፈቃደኝነት ነው የሄዱት በፍቅር ነው የሄዱት በሰላም ነው የሄዱት ይላሉ ሊቃውንቱ ለምን ቢሉ ይሄ ለነሱ እድል ነውና በሸንጎ ፊት መቆም ለሐዋርያቱ እድል ነው ወንጌል የመስበክ እድል ነው ክርስቶስን የመግለጥ እድል ነው እያሉ ይናገራሉ ምን ያህል ፍቅራቸውን ታያላችሁ ምን ያህል ሐዋርያት ለወንጌል ምን ያህል ራሳቸውን አሳልፈው እንደሰጡ በጠላቶቻቸው ፊት መቆም እንዴት እንደሚያስደስታቸው ተመልከቱ አሁን እኔና እናንተ አሁን ወንጌል አትስበኩ ብንባል ኦኬ ወይም ደግሞ ቢያስፈራሩን ሰይፍ ይዘው ይሄ ክርስቶስ ሚለውን ቃል ተናገሩና ምላሳችሁን ነው ምንቆርጠው ካሉ ከነዛ ሰዎች መጥፋት ነው ምንፈልገውኛ ምን ሩቅ አስከደን በትንሹ እኮ ማየት እንችላለን ሲሰድቡን ብሎክ አይደል እንደምናረጋው ብሎክ ነው ኮኛ ምናረጋው አይደል ብሎክ አርገን እኛ እንሮጣለን ከነዛ ሰዎች እንርቃለን ሐዋርያት ጋር ግን እንደዚህ አይደለም ተመልከቱ እውነተኛ ምን ያህል በመንፈስ ቅዱስ እንደሚመሩ ስታዩ እነሱ በሸንጎ ፊት መቆምን ፈልገውታል ስለ ክርስቶስ ደግሞ ሊመሰክሩ ስለዚህ ሊጣሉ አልፈቀዱም በፍቅር ሄዱ ይላሉ ሊቃውንት በፍቅር ሄዱ በጣም በነገራችን ላይ ሐዋርያት ስራን ስታዩ ውስጣችሁ ሐዋርያትን ለመምሰል ጣሩ እሺ በነገር ሁሉ ሐዋርያትን ለመምሰል ኦኬ ገርለ ሐዋርያትን የምትማሩት ኦኬ የተጻፈው ምክንያቱም የተጻፈው እኛ ሐዋርያትን እንድንመስል ነው ኦኬ ሊቁ ቅዱስ ዮሐንስ አፈወርቅ ሐዋርያትን መሰሉ ይላል ተመልከቱ እንግዲህ በሸንጎ ፊት ቆሞ ክርስቶስን መመስከር ስለዚህ ቁጥር 27 ላይ በዚያም ጊዜ አዛዡ ከሎሌዎች ጋር ሄዶ አመጣቸው በኃይል ግን አይደለም ህዝቡ እንዳይወግራቸው ይፈሩ ነበር ይላል ሎሌው የተባለው ማለትም ሴኩሪቲው ጠባቂው ሐዋርያትን ሊያመጣ ሲሄድ እሱ ያው ህዝቡ ስለሚያከብራቸው ሐዋርያትን ስለሚፈሯቸው ማለትም ስለሚያከብሯቸው በኃይል ሊያመጣቸው አልወደደም ራሱ ሐዋርያትም ደግሞ ለምን ተወስደናለህ አላሉትም ኦኬ ለምን ተወስደናለህ አላሉትም እነሱ ያሉት ምንድነው በፈቃድ በፍቅር ሎሌውን ተከትለው ወደ ወይኒ ሄዱ ዝም ብለው በፈቃድ ሄዱ ለምን እንዲያደርጉ ሲሉ ሊቃውንቱም ይላሉ ወንጌልን ለሰዱቃውያን ለፈሪሳውያን ኦኬ ለአይሁድ ሽማግሌዎች እዛ ለተሰበሰቡ 116 ሽማግሌዎች ስለ ክርስቶስ ኢየሱስ ታላቅነት ለመናገር ይላሉ ዝም ብሎ መጻፍ አይደለም በነገራችን ላይ ዝም ብሎ ማድመጥ አይደለም እያስተዋላችሁ አድምጡ ከናንተ ህይወት ጋር ዲቮሽናል ኮሜንታሪ አድርጉት እኔ ቢሆን እንደዚህ ያደርጋለሁ በሉ የቀደሙት ክርስቲያኖች እንዴት እንደሚመላለሱ ተመልከቱ ባገኙት አጋጣሚ መስበክ ነው እነሱ ክርስቶስን መግለጥ ነው እኛ በተለይ መምህራን እዚህ ካለን አንድ ሁለት ሰው ከሰደበን እኮ በቃ አልሰብክም ብለን ዘግተን ነው የምንወጣው እንዴ እዛው በተከበርኩበት በመቅደሴ ብቀመጥ አይሻልም ነው እኮኛ ምንለው እውነት አይደል እንዴ አንድ ሰው ቲክቶክ ላይ አልገጠማችሁም አሁን አገልጋዮች ይመጣሉ ያስተምራሉ ከዛ ያው